ትምህርትና ደሞዝ ጋይሶች አንድ ላይ አድርጋችሁ ብታነጋግሯቸው ምን የሚመስል ኮንቨርሴሽን እንደሚኖር እስቲ አንድ የጀለስ ቦይዝ በጣም ጎበዝ ነው። እዚህ ሀገር እንኳን አይመስለኝም፣ ግን በጣም ጸጥ ኪፒታ ብሮ ማች እሺ ደሞዝና ትምህርት እንኳን ደህና መጣችሁ። ከሁለት ቀን በኋላ ስለሚሄድ አያሳስብ። ኢኩል ይሆናል ኤምሲ ስኩዌር። ሁለታችሁንም የጠራኋችሁ አንድ ጥያቄ ልጠይቃችሁ ብቻ ነው። የሰው ልጅ ህይወት ላይ ጥቅማችሁ ምንድነው? ምስጋና ቢስ ያን ሁሉ ፎርሙላ አስተምሬ ፎርሙላ ምን ጥቅም ማን ስዘል ብቻ መሬት ምለቅ ልጅ ፕሌን የሚሄድበት ፍጥነት ምን ያደርግልኛል? ምትዘለው እኔን ስታገኝ መሰለኝ። ዝም በል አንተ 30 ቀን ሙሉ ጠብቄ በሁለት ቀን ብን ትላለህ። ትንሽ ብትቆይ ምን አለበት? አንቺ ደግሞ ማይሆነው ማዳጋስካር ስንት ፖፑሌሽን እንዳላት ታውቃለህ? ፖፑሌሽን ምን ጥቅም ማን? ዜሮ ፖፑሌሽን ያላትን ደሴት ታውቃታለህ? ኪስሽ አይዞሽ በ30 ይሞላል። ተስፋ ጥሩ ነገር ነው። እሱም በከፍል ትንሽ አይቀረኝ። አንቺ ደግሞ ማይሆነው አየህ ስራን። እኔ ባልኖር እሱ አይኖርም ማን? እሱ ባይኖር እኔ እኖራለሁ። እኔ ባይኖር እኔ እኖራለሁ። ምን እነሱ ቢኖሩ ባይኖሩ እኔ እኖራለሁ። አንተ ደግሞ መች መጣ? መቼ ሄድኩና ማን? በጋራ እናሸንፈዋለና። አንቺ ደግሞ ማይሆነው አያችሁ፣ ሁለቱም ተባብረው ደህንነትን ማሸነፍ አይችሉም። እንዴት ነው? እስኪ ቪዲዮ ከተመቻችሁ እና ኮሜንት ላይ እስቲ ሀሳባችሁን